እንደዚህ ቀላል ቀላል የሆኑ ምግቦች ለቁርስ የሚሆኑ እንዲሁም ለምሳ ለሚሆኑ ምግቦች በጣም በአጫጭር ሁኔታ መስራት ከፈለጋችሁ እንግዲህ እኔ የሰራሁት አሳያችኋለሁ። እስከ መጨረሻ አብራችሁኝ ሆኖ እላችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢንቱ ቻናል ቤተሰቦች እንዴት ናቸው? እኔ ጋር አለው አልሐምዱሊላ። ዛሬ ይዤላችሁ የመጣሁት ቢላዋ አሰራር ነው። እንግዲህ እስከ መጨረሻን ከኔ ጋር ከሆናችሁ አሰራሩን ከመጀመሪያ እስከ መጨረሻ አሳያችኋለሁ እላችኋለሁ። ውድ ቤተሰቦቼ ይህን ይመስላል። እንግዲህ ሽንኩርት በዚህ መልኩ አዘጋጅቻለሁ። በዚህ መልኩን ካዘጋጀው በኋላ ወደ መጥበሱ ሄድኩኝ። እንደዚህ ጠብሽ ድንች አዘጋጅቼ ነበረ። ይቅርታ ከመጀመሪያው ድንች ሽንኩርት ያስፈልጋል ብዬ ስላልቀረጽኩላችሁ ይህን ይመስላል። እንግዲህ የተጠቀምኩት ቅመም ይሄ ነው። በዚህ መልኩ ቡናማ እስኪሆን ሽንኩርቱን ከንትን ካልኩት በኋላ ድንች ጨምሬ ይህን ቅመም ተጠቅሜ እዚህ ጋር ደግሞ ከጎን ስጋ ቀቅያለሁኝ። እዚሁ ነው ያው በስጋ ነው የምሰራው ቢላዋ። ወደዚህ ስጋ ወደዚህ ከውሃው እየለየው ስጋ ወደዚህ አስገባለሁ ማለት ነው። ውሃው ደግሞ እፈልገዋለሁ። የተጠቀምኩት ደግሞ ቀረፋ፣ የሰፊው ቅጠል ምን ነበር የሚባለው ኮመንት ላይ አስቀምጡልኝ። ሰፊው ቅጠል እና ኃይል በመጠቀም ነው ስጋው መጀመሪያ የቀቀልኩትኝ እና ዝንጅብል እና ነጭ ሽንኩርት የተፈጨ አድርጌ በዚህ መልኩ ሰርቼዋለሁ። እንግዲህ እስከ መጨረሻ ተከታተሉኝ። እዚህ ጋር ሩዝ አለኝ። እዚሁ ላይ ነው ሩዝኑ የምጨምረው። ያው መረቁን በመረቅ ነው የምቀቅለው። እስከ መጨረሻ አብራችሁኝ ሆኑ። እስከዛ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ተቀላቀሉኝ እላችኋለሁ። ውድ ፋሚሊዎች እንደዚህ ሶስቱም ካዋሃድኳቸው በኋላ እንግዲህ ቅድም መረቅ አለኝ ብያችኋለሁ። እዚህ ጋር መረቁን ጨምረዋለሁ ማለት ነው። መረቁ በቂ ከሆነ በቂ ነው፣ ካልሆነ ውሃ መጨመር ይቻላል። እንግዲህ ጨው ምናምን ጨማምሬያለሁ። በዚህ መልኩ እንግዲህ እስኪበስልልኝ እጠብቃለሁ ማለት ነው። እንግዲህ የዛሬ የቢላዋ አሰራራችን ይህን ይመስላል። እስከ መጨረሻ ተከታተሉኝ። እስቲ ምን ይመስላል መጨረሻ ላይ የሚለው ደግሞ አሳያችኋለሁ። እዚህ ጋር እንግዲህ ከድኛ አበስለዋለሁ። ከድኜ ደግሞ እስቲ ውሃ አለው የለውም ቼክ እናደርገው ማለት ነው። ውሃ ትንሽ አለው፣ መምጠጥ ይቀረዋል። ውሃው እስኪመጥ እጠብቀዋለሁ። ከድኜ ውሃው እስኪመጥ እጠብቀዋለሁ። አሁን በዚህ መልኩ እንግዲህ ውሃው መጦልናል። ወደ ምናቀርብበት እቃ እንገለብጠዋለን ማለት ነው። እንግዲህ ይህን የቢላዋ አሰራር እንደዚህ ከጨረስን ሌላ አጫጭር ደግሞ ለቁርስ ለራት የሚሆኑ እዚሁ ቪዲዮ ላይ አሳያችኋለሁ። ቀንጨብ ቀንጨብ አድርጌ ተለቀዋል። በእርግጥ ሾርት ቪዲዮዎች ላይ ምናምን ተለቀዋል። ገብታችሁ ማየት ትችላላችሁ። እዚህ ጋር የሰራሁትን ዶሮ በቃ ብዙ ነገር እና አሳያችኋለሁ። እስከ መጨረሻ ተከታተሉኝ ማለት ነው። እስከዛ ላይክ፣ ኮሜንት፣ ሰብስክራይብ ያደረጋችሁ ተከታተሉኝ። ውድ ፋሚሊዎች ያላችሁ ሀሳብ አስተያየት ኮሜንት ላይ በማስቀመጥ ቤተሰብ በመሆን አበረታቱኝ እላችኋለሁ። እንግዲህ ይሄ ደግሞ የሰራሁት በሌላ ቪዲዮ ደግሞ አመጣላችኋለሁ። ሙሉውን በሌላ ሙሉ ቪዲዮ አመጣላችኋለሁ። በኮሜንት ደግሞ ሌላ ቀጣይ ምን እንደምሰራላችሁ ምን እንድሰራላችሁ ጻፉልኝ። ይሄው ዶሮ በዚህ መልኩ ነው ያበሰልኩትኝ። እዚህ ጋር ማለላችሁ እንግዲህ የሰራኋቸው አጫጭር ቀንጨብ ቀንጨብ አድርጌ ወደ እናንተ አጋራችኋለሁ። ሙሉም ደግሞ ይሰራልን ካላችሁ እሰራላችኋለሁ። ሀሳባችሁ ኮመንት ላይ አስቀምጡልኝ። ሀሳባችሁ ኮመንት ላይ አስቀምጡልኝ። ውድ ቤተሰቦቼ ለምታበረታቱኝ ደግሞ ጀዛከላህ ኸይር እላችኋለሁኝ። እናንተ ስታበረታቱኝ ኢንሻላህ በተሻለ ነገር በምግብ በብሎግ በሁሉም ነገር እመጣለሁኝ። አልጠፋም፣ እየጠፋሁ ነው አውቃለሁኝ። እንግዲህ ተከታተሉት እስከ መጨረሻ። ያው እንደዚህ እንዶሚም አልቀረም። እንዶሚ ራሱ በዚህ መልኩ ነጩ እንዶሚ ተቀቅሎ ከሚበላ ዶሮ ወዳሮች ምናምን ጨማምረን እንደዚህ በዚህ መልኩ በሚያምር ሁኔታ እንዶሚያችን ሰርተን መብላት እንችላለን። አትክልቶች ተጠቅመን ማለት ነው። እና አሁን እንዶሚ ነው የምሰራው። እንዶሚ በዚህ መልኩ እንግዲህ ካሮት፣ አትክልቶች፣ ጥቅልል ጎመን ምናምን ተጠቅሜ
በዚህ መልኩ ቅመሞች አያት። ይሄ ቅመም ነው የተጠቀምኩትኝ። ቅመም ሳይሆን ሶልስ ነው። ኬቻፕም አልቀረም እና በዚህ መልኩ እንደውም ለብቻው ቀቅዬ አንድ ላይ ደባልቀዋለሁ ማለት ነው። በጣም ነው የሚጣፍጠው ወላሂ ባዶ ከሚበላ ይሄ አሰራር በጣም ያሚ ነው ማለት ነው። እና በዚህ መልኩ እንግዲህ ጨርሰናል ማለት ነው። እንዶሚያችን ጨርሰን በዚህ መልኩ በሚያምር ሁኔታ ፏ አድርገን እናቀርቧለን። እዚህ ጋር ደግሞ ለቁርስ የሚሆን ቀለል ያለ እንቁላል ነው። እንግዲህ ወደ ቢላዋችን መጨረሻችን እንመጣለን። አሁን ግን ያ የሰራኋቸው